ላፊ እመቤት አቤት እንዴት ነሽ? ደህና ነኝ። ደስ አለሽ ብሎኛል። እንዴ እስቲ ጀመርሻትን ዳንስ አሁን እንዴ ጎጃመኛ ብከፍት እንዴ ላግዝሽ እስቲ። እሺ ያው ሰላምሽን ያብዛልሽ እናቴ። አሜን። ወይ ግን አንድ ነገር ምለው እውነት ከእውነቴ ነው እግዚአብሔርን እናንተ ባትኖሩ እኔ እዚህ አልመጣም ነበር። አዲስ አበባ የመጣ ዘመድ ራሱ የለኝም እንኳን እዚህ የወጣ ዘመድ። እስቲ ንገሪን የት ነው ርቀቱን እስቲ አስረጅን። ጎጃም ምን ውስጥ ምን የሚባል ቦታ? ባለፈውም ነግሬያለሁ። ሞጣ ከሞጣ ጉንደን ከጉንደን ደግሞ ትግዳር ሚካኤል ይባላል። ወደ ገጠሩንም ያለ ገጠር ነው። እነዚህ ደግሞ የእውነቴ ነው። እስቲ እንዴት ነው የሚመጣው? በመኪና አስረጅን እስቲ። መኪና ይገባው የኛ ያው ከዚህ ሞጣ ትቆርጣለህ እንጂ መኪና የኛ አይገባም። የእግር ሰዓት ወደ 4 ሰዓት ምናምን ትሄዳለህ በእግር። አዎ በእግር 4 ሰዓት ተጉዘሽ ነው ማለት ይላል። እንደውም እኔ ቀለል አድርጌያለሁ። 4 ሰዓት የገበሬ እርምጃ ሆፕ ስለሆነ በቃ የከተማው ቢሆንማ በስመ አብ 5 ሰዓት ምናምን ራሱ ይደርሳል። ለኛ ቢሆን ይረዝማል። ያው ወዳቸው ተውኩና እዛ ይታያል ኢቤስ። አረ የለም ማርያምን እኔ አዲስ አበባ ጠፍቼ መጥቼ የእውነቴን ነው ጠፍቼ መጥቼ ከዛ የሆነች ሴት አገኘችኝና እግዚአብሔር ይስጣት። አሁን እሷ ቤት ነው ያሉት እንደ ዘመድ እንጂ ማንንም አላውቅም። ከቤተሰብ አለ እና እሷ ቤት ሁኜ ስከታተል ምናምን በውስጤ ለምን አልሞክረውም? እኔ እኮ ፍላጎቱ ነበረኝ። የትምህርት ደረጃ ምናምን ደግሞ አይጠይቅም ስታስተላልፉ። ስለዚህ እውነት ስለዚህ መሞከር አለብኝ እና ብዬ በውስጥ ያሰብኩና እሷን ሳማክራት እንዴ ብላ ይኸው ትንሽ ይኸው ምን ነው ትንሽ አይ ምናምን ይሄ እኮ ትልቅ ሰው ፊት ነው ምናምን ስትለኝ ልሞክረው የእድሌን አልኳት። ምን ታቀርቢያለሽ እኮ ደረጃ ይጠይቃል በየመድረኩ የተወኑ ምናምን አንቺ እኮ ምንም ገና ምንም ከቤት እንደወጣሽ ነው ምናምን ይለኛል ብዙ ሰው። ከዛ